አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ። ኢንሻአላህ የኸጥ ደርሳችንን እንጀምራለን ዛሬ ኢንሻአላህ በአላህ ፍቃድ። እንግዲህ ኸጥ ወይም የአረበኛ የእጅ ጽሁፍ ከዒልም ዘርፎች ውስጥ አንዱ እንደሆነ የታወቀ ነው። ዒልም ወይም የዲን አልኢስላም እውቀት ወደኛ ከአንድ ትውልድ ወደ ትውልድ የሚሸጋገረው በኸጥ ነው፣ በጽሁፍ ነውና የሁላችንም ኃላፊነት ነውና ኢንሻአላህ ሁላችንም በቻልነው አቅም ጊዜና ቦታ ሰጥተን ልንማረው ይገባል፣ ትኩረት ልናደርግለት ይገባል። ዛሬ ኢንሻአላህ የምናየው የመጀመሪያው ደርሳችን ላይ ቅድሚያ ዝግጅት ማድረግ ያለብን ነገር ነው የምናየው። ኸጣችን ይስተካከል ዘንድ ኸጣችን ያምር ዘንድ የምንከተላቸው ህጎች አሉ። እነሱን አንድ ባንድ እናያለን ኢንሻአላህ። ኸይራን የመጀመሪያው እንትናችን የመጀመሪያው እርምጃ ኸጣችን ይስተካከልና ኸጣችን ያምር ዘንድ ምንድነው የምንከተለው? አንደኛ ኸይራን አንደኛ ማድረግ ያለብን አቀማመጣችን የተስተካከለ መሆን አለበት። አቀማመጣችን በትክክል ተመቻችተን መቀመጥ አለብን ማለት ነው። ስለዚህ አቀማመጥን ማስተካከል ኸይራን አቀማመጣችን የተስተካከለ ካልሆነ ለመጻፍ እንቸገራለን፣ የምንጽፋቸው ሐርፎችም ይበላሹብናል ማለት ነው። ስለዚህ አቀማመጣችን የተስተካከለ መሆን አለበት ማለት ነው። ሌላው ሁለተኛ የቀለም አያያዛችን የተስተካከለ መሆን አለበት። የቀለም አያያዝ በተለይ እንደዛ አድርገን የምንይዝ ከሆነ የቀለሙን ጫፉን ሸፍነን የምንይዘው ከሆነ ለመጻፍ አይመችም። ስለዚህ እንደዛ አድርገን ይችን በዛ አይነት መልኩ መያዝ አለብን ማለት ነው። ይቺ የቀለም ጫፉ ወጣ ማለት አለበት። ኸይረን ስለዚህ የቀለም አያያዝ ማስተካከል ኸይር አስተካክለን መያዝ ማለት ነው። ከዛ በኋላ ሶስተኛ እንግዲህ እንደሚታወቀው የአረበኛ ጽሁፍ ከቀኝ ወደ ግራ ነው የሚጻፈው፣ ከቀኝ ወደ ግራ። ስለዚህ ደብተራችንም ከቀኝ ወደ ግራ ባለው ነው የምንጀምረው ማለት ነው። ሌሎች ጽሁፎች አማርኛ፣ እንግሊዘኛን ሌሎችን ጽሁፎች ብንመለከት ከግራ ወደ ቀኝ ነው የሚሄደው። የአረበኛ ግን ከቀኝ ወደ ግራ። ወደ ግራ መጻፍ ኸይራ። አራተኛው ህግ ሐርፎችን በምንጽፍበት ሰዓት በተለይ እነዚህ ወደ ላይ ከፍ እያሉ የሚጻፉ አሊፍ ያለባቸው ሐርፎች እኩል መሆን አለባቸው፣ ትይዩ መሆን አለባቸው። ስለዚህ የሐርፎችን ጫፍ እኩል ማድረግ ለምሳሌ እዚህ ላይ ስጽፍ ተመልከቱ። የዚህና የዚህ ጫፍ ተመሳሳይ መሆን አለበት። እዚህ የዚህና የዚህ ጫፋቸው የተበላለጠ መሆን የለበትም ማለት። የተበላለጠ ከሆነ ጽሁፋችን የተበላሸ ይሆናል። ስለዚህ የሐርፎችን ጫፍ እኩል ማድረግ ኸይራ የሐርፎችን ጫፍ እኩል ማድረግ። ሌላው አምስተኛው እንግዲህ ከምንጽፋቸው ሐርፎች ወይም እንደ አረበኛ ጽሁፍ ከመስመር የሚወርዱ ሐርፎች አሉ። ከመስመር እየወረዱ
ማለትም ግማሻቸው ከመስመር ወርዶ የሚጻፉ አሉ። ስለዚህ ከመስመር የሚወርዱ ፊደሎችን ጠብቀን መጻፍ። ፊደሎችን ጠብቀን መጻፍ ኸይረን። እነማን ናቸው ከመስመር የሚወርዱ ፊደሎች የሚለውን ኢንሻአላህ በቀጣይ በሚመጡ ደርሶች እዛ ላይ አብረን እናያለን ማለት ነው። ኸይር። ስድስተኛው ሌላው መስመርን መጠበቅ፣ መስመራችንን ጠብቀን መጻፍ። የደብተር መስመራችንን ማለት ነው። እዚህ ጀምረን እንደገና ወጣ ገባ ምናምን የምናደርገው ከሆነም አሁንም ይበላሻል። ስለዚህ የደብተር መስመርን ጠብቆ መጻፍ ኸይረን። ሌላው የምንከተለው ህግ ሰባተኛ በቃላቶች መካከል ክፍተት መተው፣ ክፍተት ማድረግ። ምክንያቱም የምናያይዘው ከሆነ አሁንም ኸጣችን ይበላሻል። ለምሳሌ ኸጠ ነስኽ ብዬ ስጽፍ ይሄው ኸጥ ይሄ ራሱን የቻለ አንድ ቃል ነው። ክፍተት ያለው ይሄ ራሱን የቻለ አንድ ቃል ነው። በቃላቶች መካከል ክፍተት ማድረግ፣ በቃላቶች መካከል ክፍተት ማድረግ። መካከል ክፍተት መተው ኸይረን። ሌላው ስምንተኛው ህጋችን፣ ስምንተኛው ህግ በተደጋጋሚ መሞከር ነው። አለመሰልቸት፣ ወደኋላ አለማለት። ኸጥ የተበላሸብኝ አስጠላኝ ወይም ቶሎ የተስተካከለ ስላልሆነ ተስፋ መቁረጥ፣ ይህ አያስፈልግም። የኸጥ ህግ የመጀመሪያው ዋናው ምንድን ነው? በተደጋጋሚ መሞከር ነው። ሁልጊዜም አንድ ዒልም አዲስ ሲሆንብን አዲስ ነው። ምንጊዜም ቢሆን ሊያለፋን ይችላል። ብዙ መሞከር ያለብን ሊሆን ይችላል እና በተደጋጋሚ መሞከር ያስፈልጋል። በተደጋጋሚ መሞከር ኸይረን። በተደጋጋሚ መሞከር መቻል አለብን። ዘጠነኛው እንግዲህ በተደጋጋሚ ስንሞክር ምንድን ነው የት ላይ ነው የምንከታተለው ወይም የት ላይ ነው የምንሞክረው ለሚለው የመጨረሻው ህግ ምንድን ነው? ዒልመል ኸጥ የሚለውን የኔን ቻላኔን እሱን ሁልጊዜ መከታተል ያስፈልጋል። ስለዚህ ዒልመል ኸጥን ቻናል ዒልመል ኸጥን ቻናል ሰብስክራይብ ማድረግ ሰብስክራይብ ማድረግና ደርሶችን መከታተል ነው። ኸይረን። እነዚህ ህግጋቶች በጣም ወሳኝ ህጎች ናቸው። ለኸጥ ወይም ደግሞ ለአረበኛ ኸጥ የሚጠቅሙን ዋና ዋና አንኳር ነጥቦች ናቸው። ሁላችንም ማስታወሻችን ላይ ልንጽፋቸው ልንይዛቸው ይገባል። ኢንሻአላህ በቀጣይ ደርስ እንገናኛለን። ወቢላሂ ተውፊቅ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።